الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. إن شاء الله زاري درسنا قمنا تلي يوم عرفة بزوم ስለ ኡድሂያ የመሳሰሉት ላይ ኢንሻአላህ ቆይታ እናደርጋለን። በተለይ የነገው ቀን ልዩ ቀን ስለሆነ ስለዚህ ደረጃ ተነጋግረን በምን መልኩ ማሳለፍ አለብን፣ ከዛ አስከትሎ ያሉ ቀናቶች የሚለውን ደግሞ በአላህ ፍቃድ ዛሬ እንዳስሳለን። የውሙ ዓረፋ የዓረፋ ቀን ትልቅ ቦታ ያለው ነው በእስልምና። ነቢዩ ዓለይሂ ሰላቱ ወሰላም ለነዚህ ቀን በደንብ ነግረውናል በሐዲስ። አላህ በቁርአን ላይ የማለበትም ቀን ነው። والفجر وليالي العشر والشفع والوتر ብሎ አላህ በጎህ ምላለው እንደዚሁም በአስርቱ ሌሊቶች አያሙ ዙልሂጃ 10 ቀናቶች እንደሆኑ በባለፈው ተነግረናል። እንደዚሁም والشفع والوتر በጥንዱም በነጠላው ምላለው አለ አላህ። ጥንድ የሚባለው የውሙ ነህር ነው፣ የዒዱ ቀን ማለት ነው። والوتر ብሎ አላህ የማለበት የነገው ቀን ወይንም ከዙልሂጃ 9ኛው ቀን የውሙ ዓረፋ ነው። የውሙ ዓረፋ ትልቅ ቀን አላት። ዑለማዎቹ ተኻልፈዋል። አፍደሉ አያሚ ዱንያ ብለዋታል። ከዱንያ በላጭ ቀን ነው። ወሁ አፍደሉ ባዕድ የውሙ ነህር ብለው ከነህር ቀጥለው እንደውም በል ፈضله بعض العلماء عليه وقال بعضهم إنه يوم الحج الأكبر والصحيح أن يوم النهر أفضلها وأنه هو يوم الحج الأكبر. وفي الحديث إن أعظم الأيام عند الله تبارك وتعالى يوم النهر. ولما وجو يعرف كان يبدل ويس أسرنا كان يبدل له تخالفوا نجركن يمي بدلوا بتيكلينيا أسرنا كانوا تبرال. يوم عرفة الله سبحانه وتعالى ባሪያዎች ላይ የሚፎክርበት ነው በመላእክቶች ላይ። የውሙ ዓረፋ ማለት የዓረፋ ቀን ማለት አላህ ዲኑን የሞላበትም ቀን ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህን አስመልክቶ አላህ ቁርአን ላይ የገለጸው አልየውመ አክመልቱ ለኩም